መክሰር ስትይ ቤቶችና መኪና አታለሁ። ስለዚህ ድርጅቱ ብቻ ነው የሚከስረው። በሚያሳዝን ሁኔታ የኔ ቆንጆ ሁሉም ነገር ይወሰዳል። ምናልባት ትንሽ ጊዜ እንሰጥን ጠይቃለሁ። ማድረግ የምንችለው ነገር የለም የለም። ስለዚህ ያልቆረናል። የኤሊፍ ድርጅትስ በሚገርም ሁኔታ እሱም ተመሳሳይ ችግር ውስጥ ነው። ደግሞ ኤሊፍ ምን አደረገች? ምን አይነት አሰራር ነው? በዚሁ ነገር ነበር። ይቅርታ የምንም ይቅርታ መጠየቅ ኤሊፍ የአንቺ ጥፋት አይደለም። አባት ስታ ነበር መናገር የነበረበት። አንድ ነበር ሰብኔ አመሰግናለሁ የኔ ቆንጆ። የወረሰችው ቦታስ እሱ ወላድ ወደ ድርጅቱ አዘዋውራለሁ። እስካሁን ሁሉም ሳይሸጥ አይቀርም። መጥፎ ባሳየሁት ሙሉ የሰራውን ነገር በአንድ ቀን ተነስተው ሁሉንም ይሸጣል። ግን አንሸጥሽ ምን ለማድረግ የሞከርክ ነው? ነገሮችን ሊቀበላሽታቸው በፊት ለማስተካከል ሞክሩ። እንደኔ
እኮ የእርሱን ጉዳይ ቶሎ ብቻሽ ጥሩ ይመስለኛል። ሌላ ነገር ሳይከሰት ከዛ ሁሉ ነገር ነበር ሆነ ፈልጋለሁ። አባቴ ችግር ውስጥ ነው። አሁን እሱ የለም ግን ሁሉም ነገር ሰላም ሆነ።
አቢ ስራውን መግደት አልችልም። ራሴንና የምወዳቸውን መግደት አልችልም። ስለዚህ እንድትረዳኝ እፈልጋለሁ። የኔ ቆንጆ ምን እያደረግሽ ነው? ኢንተርኔት እየተጠቀምኩኝ ነው። እናት ተሽልተጅ ነው አይደል? እንደማትሄጂ አትሁኚ። ከአሁን በኋላ ሮም ውስጥ ስራ ሆነ ቤት የለኝም። አውቃለሁ፣ ግን እንደ አዲስ ምዕራፍ አስቢው። ማለቴ እንደ አዲስ መጀመር ትችያለሽ። ሁሉም ሰው እቃዎችሽን ይወዳቸዋል። ለምሳሌ የራስሽን ሱቅ መክፈት ትችያለሽ። ብዙ ሰው ታውቂያለሽ ኤሊፍ። የራስሽ ቶሎ ብትጀምር ይሻላል እያልኩሽ ነው። ለሱ ገና ነኝ። እዚህ ትንሽ ቆያለሁ። እሺ ቆይ። እኔ ግን የድሮ ህይወቴ እንዲመለስ እፈልጋለሁ። ሁሉም ሰው የሚያስበው እናቴ ባል እንደሞተው ወይም ያንቺ ብቸኛ አባት እንደሞተ ነው። ማንም ሰው እኔም እንደተሰማኝ አልጠየቀኝም። ምንም ገንዘብ የለንም፣ ከስረናል። እና ምን እንዴት ብዬ ትምህርቴን መማር እንዳለብኝ ማንም ሰው ደንታ አልሰጠውም። ምንድን ነው የማደርገው? ለትምህርት ቤት እንዴት ነው የምከፍለው? እንደሱ አትበይ። ሁሉም ሰው አዝኗል። ትንሽ ከእኛ ጋር ቆይ። በጣም ታስፈልጊኛለሽ። አልችልም። ማለቴ መቆየት አልፈልግም፣ ግን ደግሞ ገንዘብ የለኝም። እዛ ሂጅ ምን እንደማደርግ አላውቅም። ኒውዮርክ ያለውን ቤት ይወስዱታል አይደል? ኪራይም ቢሆን መክፈል አንችልም። ይኸውልሽ እንዴት እናድርግ? አንቺ ሂጂ። ስለ ቤቱም ሆነ ስለ ትምህርት ቤት ክፍያው አታስቢ። ለእኔ ተይልኝ እሺ? ታስቢልኝ። አጃቢ እንዴት አመጣህ? ና እራት እንብላ። ኧረ ችግር የለውም። እንደምን አመሻችሁ? ግባና አብረን እንብላ ልጄ። አመሰግናለሁ እማዬ። በልቼ ነው የመጣሁት። አብረን ፈልጌ ነው። እማዬ ቆንጆ ራስ ነበር። አመሰግናለሁ። ተውሎታል። እሺ ቶሎ ና። አለቃ ደህና እንዲሆን አየር ትንሽ እንከው ብዬ ነው። ሰላም ደር። እሺ መልካም ሴት። ደህና ደር። እናመሰግናለን። አቢ ትክክለኛ ስራ ምን ቦታ ነው? መንገድ፣ መስሪያ ቤቶችና የመሳሰሉት። የሀገር ውስጥ ማቋቋሚያ የቤት ሽያጭን ሞክረው አልተሳካላቸውም። ጌጣጌጥ የሚሰሩ ስለ ጌጣጌጦቹ ምን ታውቃለህ? ዋናው ድርጅት ሮም ውስጥ ነው። ቱርክ ውስጥም ሱቅ አላቸው፣ ግን እስካሁን አልተከፈተም። ሁለተኛዋ ልጃቸው ነች ቢዝነሱን የምትመራው። ኤሊፍ ዴኒዜር ባለፈው የተጨቃጨቃችሁት ዲዛይነር ነች። እሷ ነች ስም ያሰጠችው። ብዙ ጊዜ አብረን የምትውለው አልፎ አልፎ ቱርክ ትመጣለች። እስካሁን ያለው ይሄ ነው። እንዴት አደርክ አጎቴ ታያር? የኔ ውድ ኤሊፍ እንኳን በደህና መጣሽ። እንኳን ደህና ቆየህ። በጣም ደስ የሚል ነበር። ደህና ነሽ ግን? ደህና ነኝ። አንተስ? ደህና ነኝ ልጄ፣ ደህና ነኝ። የምጠጣ አምጣልሽ? አይ ምንም አልፈልግም አመሰግናለሁ። በዚህ ሰዓት ስለረበሽኩ ይቅርታ። ኤሊፍ ከትንሽ ሰዓታት በኋላ ወደ ኒውዮርክ ትሄዳለች። ከዛ በፊት ላናግርህ ብዬ ነው። ያስጨነቀሽ ነገር ያለ ይመስለኛል። ተቀመጪ እባክሽ። ምንም ነገር ለመጠየቅ አትፍርሽ። እውነት ያንቺን ነገር ለእኔ ነው ትተዋለፈ። ልክ እንደ ልጄ ምርት ማለት እኮ ነሽ። አመሰግናለሁ። ሰውን የሆነ ነገር መጠየቅ በጣም ይከብደኛል። አባቴም እንደሱ ነበር። ምናልባት እንደከሰረ ሰምተህ ይሆናል።
ምክር ቤት ስራት ጊዜ መቆየትን ጠይቅ ነው። ተሳስቼ ነበር ማለት ነው። እናትና ልጅ ላንቺ መናገር አልፈለኩም ነበር፣ ግን ከወራቶች በፊት አልነግረው የጋራ ስራችን ላይ እንድናተኩር ለመኛም ነበር። አመት የግድቡን ግንባታ ስምምነት ያዕቆብና ድራጎሶስ ጥሩ የሚባሉ ዋኛ ያላቸው ህንፃዎችን አብረን ሆነን እንስራ አልኩት፣ ግን መስራት አልፈለገም ነበር። ሁሉንም ነገር ያስተካከለ መስሎኝ ከዛ በኋላም ስለሱ ረሳሁት። በኋላ መክሰሩን አወቅኩ። ማህበር ያቋቋሙ ሰዎችን እያጭበረበረ ነበር። ምን እያልሽ ነው ኤሊፍ? በእውነት እንደዚህ አይነት ነገር አያደርግም። ሁሌ ለሰዎች እንደተጨነቀ ነው። አውቃለሁ። እኔም ግራ ገብቶኛል እኮ ትተሃል። ግን እዚህ የመጣሁት ስለነገር አይደለም። ያ ኒውዮርክ ውስጥ ያለ ሆቴል እስካሁን ለመሄድ የአልፈር ኖር ለመጠየቀኝ? እሺ፣ እሱ የሚሆን ክፍል በጥሩ ሁኔታ አዘጋጅላታለሁ። የትምህርት ቤት ክፍያውን ሌላ ጭንቀት ሊሆንብሽ ይሁን። ይኸውልሽ፣ ትሰሚኛለሽ? የአልፈር ነፃ የትምህርት ዕድል ከአጎቷ እንዳገኘች አድርገህ ታስብ። የትምህርት ቤት ክፍያው፣ መኖሪያ፣ ሁሉም ነገር በኔ ነው። ብቻ እሷ ትምህርቷን በደንብ ትማር። እሺ? በጣም አመሰግናለሁ፣ በጣም አመሰግናለሁ። ግን የሚቀበለው እንደምጭ ከሆነ ነው እንደምከፍል ቃል እገባለሁ። አውቃለሁ። ብድር እንደምትመልሽ በደንብ አድርጌ አውቃለሁ። አመሰግናለሁ። መሄድ አለብኝ ነው። ፊርማ ላስጠብቃት እኮ ትተሃል። እሺ፣ ባታስጠብቂያት ይሻላል። እሸኝሽ። ኒውዮርክ ውስጥ ያለ ሆቴል እስካሁን ለመሄድ የአልፈር ኖር ለመጠየቀኝ? እሺ፣ እሱ የሚሆን ክፍል በጥሩ ሁኔታ አዘጋጅላታለሁ። የትምህርት ቤት ክፍያውን ሌላ ጭንቀት ሊሆንብሽ ይሁን። ይኸውልሽ፣ ትሰሚኛለሽ? የአልፈር ነፃ የትምህርት ዕድል ከአጎቷ እንዳገኘች አድርገህ ታስብ። የትምህርት ቤት ክፍያው፣ መኖሪያ፣ ሁሉም ነገር በኔ ነው። ብቻ እሷ ትምህርቷን በደንብ ትማር። እሺ? በጣም አመሰግናለሁ፣ በጣም አመሰግናለሁ። ግን የሚቀበለው እንደምጭ ከሆነ ነው እንደምከፍል ቃል እገባለሁ። አውቃለሁ። ብድር እንደምትመልሽ በደንብ አድርጌ አውቃለሁ። አመሰግናለሁ። መሄድ አለብኝ ነው። ፊርማ ላስጠብቃት እኮ ትተሃል። እሺ፣ ባታስጠብቂያት ይሻላል። እሸኝሽ። አባቴ ትተሃል። አባቴ ከባንክ ብድር ውጭ ሌላ ህገወጥ ብድር እንዳለበት ጠበቃችን ነገረችኝ። እርግጠኛ ነሽ? እናም የመሰለኝ በዚህ ብድር ምክንያት ምን እንደሆነ አንተ የምታውቅ መስሎኝ ነበር። ምን እንደሆነ ባውቅ ቤተሰቦችን መከላከል እችላለሁ። በጣም አስፈርተውኛል። ይኸውልሽ ኤሊፍ፣ ስለ ህገወጥ ስራ ምንም የማውቀው ነገር አለ። እንደዚህ አይነት ነገርም ደስ አይለኝ። ረዳሽ ደስ ይለኝ ነበር፣ ግን ስለ ሰዎቹ አባትሽ ስላለበት ብድር ምንም የማውቀው ነገር አለ። አንተ ስላለልኝ እድለኛ ነኝ። አመሰግናለሁ። የአልፈር ጉዞ የተሳካና አስደሳች እንዲሆንላት ምኞቴ ነገር ነው። ኒውዮርክ እንደደረሰች ሆቴል ቀጥታ እንድትሄድ ንገሪያት። ሁሉም ነገር አዘጋጅላታለሁ። እሺ፣ ደህና ሁን። እሺ፣ ደህና ሁን። በጣም ጥሩ። ምን አለ እናታችን እንደማስከታወቅ አይተሽ ብታይች። የማር እኮ ነው የሚሄደው አስለኝ። አሁን ሁላችንም መስራት አለብን። ቢያንስ ትምህርቴን ጨርሼ ስራ መያዝ አይደል? ሰዓሊ ደስ የሚል ስራ እርግጠኛ ነኝ በሚሊዮን ይከፈልሻል። እንደዚህ አይባልም ፍቅሬ። ሌላ ሀገር ነው የምትሄደው። በኋላ የተናገርሽው ነገር ነው ያልኩት። የአልፈር መልካም ጉዞ። አመሰግናለሁ ታምር። እናቴ አታኩርፊኝ። አውሮፕላኑ ቢከሰከስ ይቆጭሻል። ወይኔ ልጄን አቅፌ በሳምኳት ኖሮ ትያለሽ። እማዬ አታቅፊኝም? እንደፈለግሽ። ለማንኛውም ባልሽን ብቻ አይደለም ያጣሽው፣ አዝኜብሻለሁ።
ወደ ታርገር ሄጄ ነበር ተረብሎሻል። ሌላ ምን እንዳለሽ ንገሪኝ ኤሊፍ። ድርጅቱን ይሄን መኪና የላከልን? ኤሊፍ አላውቅም። ምናልባት ባህር ትሆናለች የላከችው። ሌላ ምን እንዳለሽ ንገሪኝ። ምን ይላል? ውጤቷ በጣም ቆንጆ እንደሆነ እፈልጋለሁ ብሏል። በጣም ምትፋቀል በጣም ነው የምትናፍቂኝ ታውቂያለሽ አይደል? አሁንማ ምን እንደሚሰማት ገባኝ። ከሚያስበው ይልቅ እዚህ ለሚቀረው በጣም ከባድ ነው። እባክሽ ኤሊፍ እናታችንን ተንከባከቢያት። እንደዚህ ሆነ አይቻት አላውቅም። ለዛም ነው መሄድ የፈለግኩት። እንደዚህ ሆነ ማየት አልችልም። ታውቃለህ፣ በጣም ነው የምትናፍቂኝ።
በኋላ ልታዘውን ብለሽ እንዳታስቢ። አባን የምታውቂው አንቺ አይደለሽም። አሁን የምልሽም ምንም ሳይቀር ታደርጊያለሽ። ስለዚህ ነገር ለማንም ትፈሽ እንዳትዪ። ለመናገር ብትሞክሪ እንኳን አውቃለሁ። ለፖሊስ ብትናገሪ አውቃለሁ። ማንነቱን አንቺ ራሱ ማወቅ እስከሚያቅትሽ ድረስ ሰውነቷን ቆራርጬ ነው የምልክልሽ። እንደተረዳሽኝ አምናለሁ። ከአባትሽ ጎን መቀበል ካልፈለግሽ በስተቀር የምልሽን ነገር እንዳልኩሽ ታደርጊያለሽ። ቀላል ነው። የአባቶቹ ብዬ አባቴን የገደልኩ አንተ ነህ? አልማዞቻችንን ሳናገድ ለምን እንገድላለን? ደደቦች አይደለንም። አባትሽ ነፍሱን ይማረውና አልማዞቹን ሳይሰጠን ይሞታል። ግን እሱ ቢሞትም እንኳን ኮንትራት ይጸናል። አንቺ አልማዞቹን ታመጭልናለሽ። እህቴን ምንም እንደማታደርጉት እንዴት አውቃለሁ? አታውቂም። ሚስጥር ነው። ይህንን ሸር እንድትዝ ካልሰማ አልማዞቹን አላመጣም። አታስቢ፣ እደውልልሻለሁ። አሁን ሂጂ።
እናዘጋጃለን። ምን ያደርግ ሴቶቹን ያስፈጭ? ኤሊፍ በጣም ደንግጣ ስትንገደገድ ነበር። ሌላኛው ደግሞ ስትጮህ ነበር። እኛ ሰዎች እንኳን ዝም ሊያስብላቸው የራሴን ትምህርት ቤት እንድትወድቅ አድርጎታል።
አዲስ ቦታ ተዘጋጅቷል።